ወያ ቀውሚ ወገኖቼ ሆይ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ። ምህረት ጠይቁ። እስትግፋር በረካ ነው፣ ከአላህ ጋር ያስታርቃል። የዱንያ የሪዝቅ መስፊያ ሰበብም ይሆናል። ዓፊያም የሚመጣው በእስትግፋር ነው። ገንዘብም የሚበዛው በእስትግፋር ነው። የተወሳሰበ የዱንያ ሐያትም በእስትግፋር ይመጣል። የሰይጣንም የጅንም ልክፍት በእስትግፋር ይወገዳል። እስትግፋር ለየት ያለ ምስጢር አለው። ሰውነትን ያጠናክራል፣ ውስጥን አካልን ውስጥንም ያጠናክራል። ከማ የቁል እብኑ ቀይም ሸይኹል ኢስላም ረሒመሁላህ ወገፈረ ለህ ኢነ ዚክረ ዩቀዊ ልቀልበ ወልበደን። ዚክር የሚባለው ነገር ቀልብን አካልንም በእኩልነት በአንድ ላይ ነው የሚያጠናክረው ተብሏል። የሰው ልጆች የኢኮኖሚ ድክመት ካለባቸው፣ የጤና ድክመት ካለባቸው፣ የትዳር ድክመት ካለባቸው፣ የስኬት ችግር ካለባቸው፣ ዝናብም ቢጠፋባቸው፣ ልጅም እምቢ ቢላቸው፣ ንግዱም አልሳካ ቢል፣ ኪሳራም ቢከባቸው፣ በላእም ቢያንዣብብባቸው እስትግፋር መድኃኒታቸው ነው። ለሽርክም መድኃኒት እስትግፋር ነው። ከአላህ ጋር ለመታረቅ ከነቢዩ ጋር ዓለይሂ ሰላቱ ወሰላም ለመቅረብም እስትግፋር በጣም ትልቅ ነገር ነው። እስትግፋር የሙእሚኖቹ ባህሪ ነው። ነቢያችን ዓለይሂ ሰላቱ ወሰላም ረዋ ዛሊከ ፊ ሐዲስ ሰሒሕ አለዚ አኽረጀሁ ልኢማሙ ሙስሊም ወገይሩሁ ቃለ ኢኒ ለአስተግፊሩላህ ፊል የውሚ አክሰረ ሚን 70 መራ። ከሰባ ጊዜ በላይ በቀን እስትግፋር አደርጋለሁኝ። አላሁመ እግፊር ሊ ወቱብ ዐለይ። እስትግፋር አላህን ምህረት መጠየቅ በጣም አስፈላጊ ነው።